ሰላም እንደምን አላችሁ? ዛሬ ተጨማሪ ዩኒት 1 ላይ ይዘን የመጣ ነው ስኩል ኦፍ ቶት ፎር ማክሮ ኢኮኖሚክ አናሊሲስ የሚሉትን ነው። ምጣኔ ሀብት ትምህርቶች ወይም የምጣኔ ሀብት አስተምሮቶች ስለ ማክሮ ኢኮኖሚክ አናሊሲስ እነማን ናቸው የሚሉትን እናያለን። ስኩል ኦፍ ቶት ፎር ማክሮ ኢኮኖሚክ አናሊሲስ ለማክሮ ኢኮኖሚክ አናሊሲስ የምንጠቀማቸው ወይም ለማክሮ ኢኮኖሚክ አናሊሲሳችን ለጥቅል ምጣኔ ሀብት ትንታኔ በምናቀርብበት ሰዓት በዋናነት መሰረታችን ስኩል ኦፍ ቶቶች ናቸው። የኢኮኖሚ ፍልስፍናዎቻችን ናቸው። አሲዩም ምናምን እያልን የምንጀምረው ወይም ደግሞ መሰረት የሚለው ላው ኦፍ ዲማንድ ቲዮሪ ኦፍ ዲማንድ ምናምን እያልን የምናወራው መሰረቶቻችን የሚመጡት ወይም እነዚህ አስተምሮቶች ወይም ፍልስፍናዎቹ የሚመጡት ከምንድነው? ከስኩል ኦፍ ቶት ነው። በዋናነት ለማክሮ ኢኮኖሚክ አናሊሲስ የምንጠቀማቸውን ቤዝ የሆኑትን ስኩል ኦፍ ቶቶችን እናያለን ዛሬ። ከነዛ መካከል እንግዲህ ለማክሮ ኢኮኖሚክስ መሰረት የሚባለው የምጣኔ ሀብት አስተምሮ ወይም ኢኮኖሚክስ ታውት የሚባለው ክላሲካል ስኩል ኦፍ ታውት ነው። የሞደርን ኢኮኖሚክስ ቤዝ የሚባለው ነው። ሞደርን ኢኮኖሚክስ ላይ ፎርማል የሆነ እንትን ይዞ የመጣው ለሞደርን ኢኮኖሚክስ የሚባለው ማነው? ክላሲካል። ሞደርን ኢኮኖሚክስ ላይ ክላሲካል ኢኮኖሚክስን ያህል ኮንትሪቢዩት ያደረገ የለም። ስለዚህ ስለ ክላሲካል ስኩል ኦፍ ታውት በሰፊው እናያለን። ከዛ በተጨማሪ ከክላሲካል ኤክስቴንድ ያደረገው ወይም ኤክስቴንሽን ኦፍ ክላሲካል ስኩል ኦፍ ታውት የምንለው ኒዮ ክላሲካል ስኩል ኦፍ ታውት የሚባላል። ኒዮ ክላሲካል ኢትስ ኤክስቴንሽን ኦፍ ክላሲካል ስኩል ኦፍ ታውት በተወሰነ ክላሲካልን ሞዲፋይ አድርጎ አስተካክሎ የመጣ ስኩል ኦፍ ታውት ነው። ከዛ በመቀጠል ከክላሲካል በተለይ ከኒዮ ክላሲካልና ክላሲካል በመቀጠል የመጣው ወይም የምናገኘው ሜጀር ስኩል ኦፍ ታውት ሜጀር ስኩል ኦፍ ታውት የምንለው ኬኔዥያን ነው። እንግዲህ እነዚህ ብቸኛ ስኩል ኦፍ ታውቶች አሉ፣ ግን ዋና ዋናዎቹ ለማክሮ ኢኮኖሚክ አናሊሲሳችን ወይም ለአጠቃላይ ለኢኮኖሚክስ ቲዮሪዎች ለኢኮኖሚክስ አናሊሲስ መሰረት የምንላቸውን ኢኮኖሚክስ ታውቶች ነው የምናየው። ስለዚህ ኬኔዥያን ስኩል ኦፍ ታውትን እናገኛለን። ሞኔታሪ ስኩል ኒዮ ክላሲካል እና ኒው ኬኔዥያን የክላሲካል አዲሱ ትውልድ ወይም ሞደርን ጄኔሬሽን የሚባለው ኒዮ ክላሲካል አለ። የኬኔዥያን ደግሞ ሞደርን ጄኔሬሽን የምንለው ኒው ኬኔዥያን የምንለዋለን። እነዚህ ዘ ስኩል ኦፍ ታውት ፎር ማክሮ ኢኮኖሚክ አናሊሲስ እንላለን። እስቲ እያንዳንዳቸውን እንይ። የመጀመሪያው ክላሲካልና ኒዮ ክላሲካልን አንድ ላይ እንይ። ክላሲካል ስኩል ኦፍ ታውት የምንለው የመጀመሪያው ወይም ደግሞ ፕሪዶሚናንት ኢኮኖሚክ ፊሎሶፊ እንለዋለን። ፕሪዶሚናንት በጣም ተጽዕኖ ፈጣሪ ለኢኮኖሚክስ ቲዮሪዎች መሰረት የጣለ ብዙዎቹ ቲዮሪዎች መነሻ የሆነው ስኩል ኦፍ ታውት ክላሲካል ስኩል ኦፍ ታውት ነው። The classical view was the predominant economic philosophy until Great Depression ይለናል። እስከ Great Depression ድረስ Great Depression እስከ መምጣቱ ድረስ predominant school of thought ነው። Great Depression የምንለው ከ1929 እስከ 1933 አንዳንዶቹ 36 ይላሉ። እስከዚህ ድረስ የቆየ ታላቁ የምጣኔ ሀብት ቀውስ ነው፣ ክራይስ ነው። እሱ እስኪመጣ ድረስ እሱ መጥቶ የክላሲካልን ቲንኪንግ እስኪያፈርሰው ድረስ እሱን የሚያክል ስኩል ኦፍ ታውት የለም፣ ወይም እሱን የሚያክል ኢኮኖሚክ ፊሎሶፊ አናገኝም። ትልቁ ለኢኮኖሚክስ መሰረት የጣለው ክላሲካል ስኩል ኦፍ ታውት ነው። it was a predominant school of thought the predominant school of thought ዋናው መሰረት ነው። ዶሚናንት ያደረገ ዓለምን ያስተዳደረ ኢኮኖሚክ ፊሎሶፊ ነው። የምጣኔ ሀብት ፍልስፍና ነው። አንቲል ግሬት ዲፕሬሽን ነው ግን መሰረቱን የጣሉት ወይም የክላሲካል ስኩል ኦፍ ታውት ቲንኪንግን አቀንቃኝ የምንላቸው እንግዲህ ስኩል ኦፍ ታውት ራሱን የሆነ ውሃ ያፈልቅም አይደል? ሰዎች ናቸው አስተምሮቱ የሚያመጡት፣ ፍልስፍናውን ይዘውት የሚመጡ ሰዎች ናቸው። ስለዚህ የክላሲካል ስኩል ኦፍ ታውትን ፍልስፍና ኮንትሪቢዩት ያደረጉልን ወይም መሰረት የጣሉልን ለክላሲካል ስኩል ኦፍ ታውት ቲንኪንግ ኮንትሪቢዩት ያደረጉትን ሰዎች ስናይ ዘ ፋዘር ኦፍ ኢኮኖሚክስ የምንለው አንዱ አዳም ስሚዝ ነው። አዳም ስሚዝ እንደውም ምን ይባላል? ፋዘር ኦፍ ኢኮኖሚክስ ይባላል። ዘ ፋዘር ኦፍ ኢኮኖሚክስ እንለዋለን። he was a classicalist የኢኮኖሚክስ አባት he was a classicalist ነበር። ፋዘር ኦፍ ኢኮኖሚክስ አዳም ስሚዝ also classical thinker የክላሲካልን ፍልስፍና የሚያቀነቅን ኢኮኖሚስት ዋናው አንዱ አዳም ስሚዝ ነው። አዳም ስሚዝ ዘ ዌልዝ ኦፍ ኔሽን በሚባለው መጽሐፉ ትልቁን መጽሐፉ ላይ ያሰፈረው የክላሲካልን ቲንኪንግ ነው። ክላሲካሊስቶች የሚያስቡት ነው። ሌላው ዴቪድ ሁም ነው። ሌላኛው ክላሲካሊስት ነው። ዴቪድ ሪካርዶ ኮምፓራቲቭ አድቫንቴጅ የሚባለው በኢንተርናሽናል ትሬድ ላይ ኮምፓራቲቭ አድቫንቴጅ በሚባለው ቲዮሪው የሚታወቀው ዴቪድ ሪካርዶ። ጆን ባፕቲስት ሳይ የምንለው ወይም ሳይስ ላው በሚባለው የሚታወቀው ሳይስ ላው ማለት ዲማንድ ሳፕላይ ክሬትስ ኦን ዲማንድ የሚለው ማለት ነው። ሳፕላይ creates its own demand ይለናል። says is a classicalist create its own demand supply creates its own demand የሚለው says ሌላኛው
ክላሲካል ቲንከር ነው። ሌላው ኤርሊንግ ፊሸር፣ ጄን ሴልስ፣ ዴቪድ ሪካርዶ፣ ዴቪድ ሁም እና አዳም ስሚዝ የምንላቸው among the main classical thinkers ወይም በክላሲካል ቲንኪንግ ካታጎሪ ውስጥ የምናካትታቸው ኢኮኖሚስቶች ናቸው። አዳም ስሚዝ፣ ዴቪድ ሪካርዶ፣ ዴቪድ ሁም የምንለው አዳም ስሚዝ አንደኛ ቁጥር ላይ የምናገኘው ሰውዬ ነው። the father of economics የመጀመሪያው የኢኮኖሚክስ አባት የሚባለው አዳም ስሚዝ ነው። ሴይስ የምንለው ሁለተኛው ላይ የምናገኘው ሰውዬ ነው። ዴቪድ ሪካርዶ the third one ሶስተኛ ላይ የሚገኘው እንዲሁም ቶማስ ሮበርት ማልተስ ቲዮሪ ታውቃላችሁ። ፖፑሌሽን ቲዮሪ ላይ ማልተስን የምታውቁት ነው። ስለ ጂኦግራፊ ላይ ስለ ፖፑሌሽን ቲዮሪ ስትማሩ አይ ቲንክ ይህን የምታስታውሱት ይመስለኛል። የማልተስ ቲዮሪ ጆን ሳርት ሚል የሚባሉት አመንግ ዘ ክላሲካል ኢኮኖሚስት ለክላሲካል ኢኮኖሚክስ ዲቨሎፕመንት ትልቅ ኮንትሪቢዩሽን ያሳደሩ ወይም ትልቅ አሻራ ያስቀመጡ ሰዎች ናቸው። እና ይህ ክላሲካል ስኩል ኦፍ ቶት እሳቤዎቹ ምንድን ናቸው? አስተምሮት ፍልስፍናው ምንድን ነው? ፍልስፍናው ምን ይላል የሚለውን ስናይ ክላሲካሊስቶች ኦል ኢኮኖሚክ ኤጀንት ምንላቸው በክላሲካሊስት እሳቤ ሁለት ኢኮኖሚክ ኤጀንቶች ናሉ፣ ፈርምና ሃውስሆልድ። በኋላ እንመጣበታለን። ምክንያቱም ገቨርንመንት ኢኮኖሚክ ኤጀንት አይደለም ብሎ ነው የሚያምነው ክላሲካል። ገቨርንመንት ኢዝ ኖት ኢኮኖሚክ ኤጀንት ብሎ ያምናል። ገቨርንመንት ሹድ ፎሎው ሃንድ ኦፍ ፖሊሲ አፕሮች ይለናል። ዊልሲ ስለዚህ ፈርም ኤንድ ሃውስሆልድ የምንላቸው አር ራሽናል ይላል። ራሽናል ስንል ምክንያታዊ ናቸው ይለናል። እያንዳንዱ ኢኮኖሚክ ኤጀንት ሃውስሆልዱን በሉት ፈርሙ ምንድነው ይለናል? ራሽናል ነው። they know about the market price, they know about the product nature, they know about the product usage. የፕሮዳክቱን ጥቅም ያውቃሉ። ፕሮዳክት ፕራይሱ ምን እንደሆነ ያውቃሉ። የፕሮዳክቱ የተሰራበት ኢንግሪዲየንት ወይም ግብአት ምን እንደሆነ ያውቃሉ ብሎ ያምናል ክላሲካል። ፉል ኢንፎርሜሽን አለ። ሁሉም ኢኮኖሚክ ኤጀንት ፉል ኢንፎርሜሽን አለው ብሎ ያምናል። ሙሉም ኢኮኖሚክ ኤጀንቶች ሙሉ መረጃ አላቸው። ስለ ፕሮዳክቱ ሙሉ መረጃ ይዘው ነው የሚቀርቡት ወደ ማርኬቱ ብሎ ያምናል ክላሲካል። ስለዚህ አንደኛው የክላሲካል መገለጫ ራሽናል ኤክስፔክቴሽን ነው። ዶንት ፎርጌት ኢት። ራሽናል ኤክስፔክቴሽን is the main thinking of classical school of thought. ራሽናሊቲ ምክንያታዊነት ስለምንማረው ለምሳሌ ተማሪዎች በክላሲካሊስቶች ሐሳብ ካየነው እናንተ ተማሪዎች ለምሳሌ ክላስ ቀራችሁ አልቀራችሁ ግቡ ውጡ የሚላችሁ ሰው መኖር የለበትም። ምክንያቱም የምትማሩት በምክንያት ነው። የምትማሩት የትምህርትን ጥቅም አግኝታችሁ ነው ብሎ ያምናል ክላሲካል። ነጋዴውም የሚነግደው ለራሱ ፍላጎት ነው። ኮንሱመሩ ኮንሱም የሚያደርገው ምርቶችን የሚገዛ ለነጋዴው አስቦ ሳይሆን የራሱን ጥቅም ለማርካት ነው ይለናል። ነጋዴው ፈርሙ ፕሮፊትን መሰረት አድርጎ ነው የሚሰራው ገበያ ላይ። ሃውስሆልዱ ደግሞ ዩቲሊቲውን ማክሲማይዝ ለማድረግ ነው ይለናል። ስለዚህ በክላሲካሊስቶች ሐሳብ ኢራሽናሊቲ የሚባል ነገር የለም። አይ እንዲሁ ነው ኮሎ ሳላቅ ቀርቼ ኮሎ ምናምን የሚባል ነገር የለም። every economic agent they know their decision የሚወስኑትን ውሳኔ ያውቃሉ። በክላሲካል ሐሳብ ሁሉም ያውቃሉ። ምንም አይነት ነገር አሲሜትሪክ የሆነ የመረጃ ክፍተት የለም ብሎ ያምናል ክላሲካል ስኩል ኦፍ ቶት። ይሄ አንዱና ዋነኛው ቲንኪንግ ኦፍ ክላሲካል ስኩል ኦፍ ቶት ነው። ራሽናል ኤክስፔክቴሽን the classical school of thought or the classical theory assume or expect that all economic agents are rational ምክንያታዊ ናቸው። ሁለተኛ ክላሲካል ስኩል ኦፍ ቶት ፉል ኢምፕሎይመንት አለ ብሎ ያምናል። ኢንኤፊሺየንሲ የሚባል ነገር የለም። አብሰንስ ኦፍ ኢንኤፊሺየንሲ ብሎ ያምናል። ክላሲካል ስኩል ኦፍ ቶት ላይ ፉል ኢምፕሎይመንት አለ። ፉል ኢምፕሎይመንት ስንል ከሌበር ፎርስ ጋር አይደለም የምናገናኘው፣ ሁሉም ሪሶርሶች ኤፊሺየንት ዩቲላይዜሽን ኦፍ ሪሶርስ አለ ብሎ ያምናል። ፉል ኢምፕሎይመንት ስንል ኤፊሺየንት ዩዝ ኦፍ ሪሶርስ አለ። ሪሶርሳችን በአግባቡ ነው የሚጠቀመው። ምክንያቱም ሁሉም ለራሱ ኢንተረስት ስለሚሰራ ኤቭሪ ኢኮኖሚክ ኤጀንት ዩዝ ዘ ሪሶርስ ኤፊሺየንትሊ ይለናል። ሪሶርሶችን በአግባቡ ነው የሚጠቀመው፣ ብክነት የሚባል ነገር የለም ብሎ ያምናል ክላሲካል። በክላሲካሊስቶች ሂሳቤ ፉል ኢምፕሎይመንት ነው ያለው ኢኮኖሚው ላይ። ሌላው price and wage are flexible ይላል። price which are perfectly flexible, not only price wage also wage ምንድነው ብሎ ነው የሚያምነው? wage rigidity የሚባል የለም። wage also the wage or the price of labor የምንለው also flexible according to classical thinking። በክላሲካሊስቶች ሐሳቤ wage ምንድነው? flexible ነው። የሰራተኛ ደሞዝ በየጊዜው በማርኬት ዲማንድ ኤንድ ሰፕላይ ነው የሚወሰነው። price of goods and service የሚወሰነው በማርኬት ዲማንድ ኤንድ ሰፕላይ ነው ብሎ ያምናል ክላሲካል ስኩል ኦፍ ቶት። ስለዚህ according to classical thinking household and firm are rational, there is efficient utilization of resource, flexible price and wage. ሌላው ደግሞ perfect knowledge of market condition and price. They believe that or they think that there is perfect knowledge, ሙሉ የሆነ መረጃ አላቸው፣ ዕውቀት አላቸው። ስለምን? ስለ ማርኬት ኮንዲሽኑ እና ፕራይስ፣ ማርኬት ፕራይስ ሁሉም ኢኮኖሚክ ኤጀንቶች።
ሌላው they oppose the government intervention እዚህ ጋር አስምሩልኝ ክላሲካል ስኩል ኦፍ ታውት ምንን ኦፖዝ ያደርጋሉ የመንግስትን ጣልቃ ገብነት ኦፖዝ ያደርጋሉ ይቃረናሉ they against the government intervention in the economy ኢኮኖሚ ላይ መንግስት ጣልቃ መግባት የለበትም መንግስት ኢኮኖሚ ውስጥ ገባ ማለት ኢኮኖሚው ይበላሻል ብሎ ያምናል ክላሲካል ስኩል ኦፍ ታውት ስለዚህ በክላሲካሊስቶች ሐሳብ government intervention destructive ነው government intervention destructive ነው አፍራሽ ነው ኢኮኖሚውን ያበላሻል ኢኮኖሚው በጤናማ እንዳይሆን ያደርጋል ብለው ያምናሉ ስለዚህ ክላሲካል ስኩል ኦፍ ታውት oppose the government intervention in the economy ኢኮኖሚ ላይ መንግስት ጣልቃ መግባት የለበትም ብለው ያምናሉ ሌላው they favor laissez-faire ስንል ምን ማለታችን ነው ፍሪ ማርኬትን ነው የሚደግፉት ነፃ ገበያ ፍሪ ማርኬት or laissez-faire is French word laissez-faire ማለት ፈረንሳይኛ ቋንቋ ነው ምን ማለት ነው let them free ነው ማርኬት ዲማንድ ኤንድ ሰፕላይ ለራሱ ተው ራሱ ማርኬት ራሱን አጀስት ያደርጋል ሰልፍ አጀስትመንት ሜካኒዝምን ተጠቅሞ አጀስት ያደርጋል ፕራይሲንግ ሜካኒዝም አጀስትመንት ይሰራል ይላል ፕራይሲንግ ሜካኒዝም adjust the market ኢኩሊብሪየምን አቴን ማድረግ የምንችለው በፕራይሲንግ ሜካኒዝም ነው ብለው ያምናሉ ስለዚህ they favor the laissez-faire policy approach ይለናል laissez-faire free market policy ነፃ ገበያን ነው የሚፈቅዱት ክላሲካሊስቶች ስለዚህ ክላሲካሊስቶች በዋናነት flexible price and wage አለ ብለው ያምናሉ full employment አለ ብለው ያምናሉ ኮንሱመሮች እና ፕሮዲዩሰሮች ራሽናል ናቸው ብለው ያምናሉ ገቨርንመንት ኢንተርፌር ማድረግ የለበትም ብለው ያምናሉ እዛ ላይ ደግሞ ማርኬት ራሱን የቻለ ሰልፍ ኤፊሺየንት ነው ብለው ያምናሉ ሰልፍ ኤፊሺየንት ነው ራሱን የቻለ ብቁ ነው ማርኬት ኤፊሺየንሲ የሚል ሐሳብ ያላቸው ክላሲካል ሐሳቦች ስለዚህ በክላሲካሊስቶች ሐሳቤ ማርኬት ሰልፍ ኤፊሺየንት ነው not only ክላሲካል ቲንኪንግ ኒዮ ክላሲካልም የነሱን ሐሳቤ ሜን ቲንኪንግ ምን አድርጓል አስቀጥሏል ስለዚህ according to classical school of thought ማርኬት ራሱ ምንድነው ማርኬት ኤፊሺየንት ነው ብለው ያምናሉ ማርኬት ኤፊሺየንት ነው ብለው ያምናሉ ስለዚህ እነዚህ ሐሳቦች ወይም ቲንኪንጎች የያዘ ነው ኒዮ ክላሲካል የሚባለው the ኒዮ ክላሲካል የኤክስቴንሽን ኦፍ ክላሲካል ስኩል ኦፍ ታውት ነው ኒዮ ክላሲካል የምንለው የክላሲካል ኤክስቴንሽን ነው ነገር ግን ፎከስ የሚያደርገው ፎከስ ኦን ሊሚቴሽን ሊሚቴሽን ላይ ሊሚቴሽን ኦፍ ክላሲካል ስኩል ኦፍ ታውት በተለይ ክላሲካል ቲንኪንግ ነው የክላሲካል ቲንኪንግ ላይ ሊሚቴሽኖች ላይ ትኩረት የሚያደርግ ስኩል ኦፍ ታውት ነው እንጂ የራሱን ፍልስፍና ይዞ የመጣ ስኩል ኦፍ ታውት አይደለም ኒዮ ክላሲካል የምንለው ኒዮ ክላሲካል it focus on the limitation of classical ከቀደምቶቹ ከክላሲካሊስቶች ያለውን ድክመት ብቻ ለማስተካከል የመጣ ስኩል ኦፍ ታውት ነው ኒዮ ክላሲካል እንጂ የራሱን ቲንኪንግ ኢንዲፔንደንት የሆነ ቲንኪንግ ይዞ የመጣ ስኩል ኦፍ ታውት አይደለም ኒዮክላሲካል ስለዚህ ኒዮክላሲካል ፎከስ ኦን ዘ ሊሚቴሽን ኦፍ ክላሲካል ስኩል ኦፍ ታውት ስፔሻሊ ሌዜስፌር ላይ ፎከስ አድርጎ የመጣ ስኩል ኦፍ ታውት ነው ሶ ከዛም በኋላ ከክላሲካል ስኩል ኦፍ ታውት በኋላ የምናገኘው ኬኔጂያን ስኩል ኦፍ ታውት ነው በዋናነት እንግዲህ ሜን ስኩል ኦፍ ታውት የሚሉትን ነው ያየን ያለነው ስለዚህ ከክላሲካል ስኩል ኦፍ ታውት በመቀጠል ዶሚናንት ስኩል ኦፍ ታውት የሚባለው ኬኔጂያን ስኩል ኦፍ ታውት ኬኔጂያን ስኩል ኦፍ ታውት እንዲመጣ ያደርገው the failure of classical school of thought ኮዙ ምንድነው ግሬት ዲፕሬሽን ነው ግሬት ዲፕሬሽን ለክላሲካል ስኩል ኦፍ ታውት ውድቀት ምክንያት ነው ክላሲካል ስኩል ኦፍ ታውት ፌል እንዲያደርግ ያደረገው ግሬት ዲፕሬሽን ነው ታላቁ የምጣኔ ሀብት ውድቀት ምክንያቱም ታላቁ የምጣኔ ሀብት ውድቀት ምን ብሏል ለረጅም ዓመት ከ1929 እስከ 1936 ድረስ የቆየ የምጣኔ ሀብት ክራይስ ነው ስለዚህ ክላሲካል ስኩል ኦፍ ታውት ደግሞ ምን ብለው ያምኑ ነበር ክላሲካል ስኩል ኦፍ ታውት ሾርት ተርም ፍላክቹዌሽን ኦፍ ኢኮኖሚ ብለው ያምናሉ ሾርት ተርም ፍላክቹዌሽን ኦፍ ኢኮኖሚ አለ ብለው ያምናሉ ያ ፌል አደረገ ረጅም ጊዜ ቆየ ከዛ ባለፈ ክላሲካሊስቶች ፉል ኢምፕሎይመንት ብለው ያምናሉ ዱሪንግ ግሬት ዲፕሬሽን አንኤምፕሎይመንት ኦፍ ዌስተርን ኢኮኖሚ ስንት ሆነ 25% ድረስ ደረሰ ስለዚህ ፉል ኢምፕሎይመንት የሚባለው ሐሳብ ወደቀ ስለዚህ ክላሲካል ስኩል ኦፍ ታውት ግሬት ዲፕሬሽን ያመጣውን ኢኮኖሚክ ክራይስ ሶልቭ ማድረግ ሲሳነው አዲስ ቲንኪንግ ይዞ መጣ ማን ጆን ኬንስ ዘ ብሪቲሽ ኢኮኖሚስት ጆን ሜል ኬንስ የሚባለው ብሪቲሽ ኢኮኖሚስት አዲስ ስኩል ኦፍ ታውት ይዞ መጣ ኬኔጂያን የሚባል ስለዚህ ኬኔጂያን ስኩል ኦፍ ታውት ለኬኔጂያን ስኩል ኦፍ ታውት መፈጠር መምጣት ምክንያት ግሬት ዲፕሬሽን ነው ለክላሲካል መውደቅ ምክንያት እንደሆነ ሁሉ ግሬት ዲፕሬሽን ለኬኔጂያን ስኩል ኦፍ ታውት መምጣት ምክንያት ነው ምክንያቱም ክላሲካሊስቶች ተቆጣጥረውት የነበረውን የምጣኔ ሀብት ፍልስፍና እንዲፈርስ ወይም ፍልስፍናው
እንዲወድቅ ያደረገው ግሬት ዲፕሬሽን ነው። እሱ እንዲወድቅ ያደረገና ሌላ ስኩል ኦፍ ታውት እንዲመጣ ምክንያት ሆኗል። ማን? ኬኔጂያን ስኩል ኦፍ ታውት። the Keynesian school of thought comes from due to the Keynesian school of thought comes due to great depression. በግሬት ዲፕሬሽን ምክንያት የመጣ ስኩል ኦፍ ታውት ነው። So John Keynes against the classical school of thought ከክላሲካል ስኩል ኦፍ ታውቶች በተቃራኒው ምን ይዞ መጣ? ኖ government intervention ያስፈልጋል። The government intervention is necessary to adjust economic disequilibrium ይለናል። የኢኮኖሚ ዲስኢኩሊብሪየምን ለማስተካከል የምጣኔ ሀብቱን አለመጣጣም ወይም ዲማንድ እና ሳፕላይ አግሪጌት ዲማንድ እና ሳፕላይውን ለማስተካከል አጀስት ለማድረግ የገቨርንመንት ኢንተርቬንሽን ፖሊሲ ኢንተርቬንሽን ያስፈልጋል አለ። በተለይ አክቲቭ ፊስካል ፖሊሲ ኢንተርቬንሽን እቺን እንዳትረሱ። ክላሲካል ስኩል ኦፍ ቶት ሜን ስኩል ኦፍ ቲንኪንጉ ሌዘር ፌር ፍሪ ማርኬት እንደሆነ ሁሉ የኬኔጂያን ስኩል ኦፍ ቶት ሜን ስኩሉ ወይም ቲንኪንጉ ምን ይባላል? አክቲቭ ፊስካል ፖሊሲ ነው። ፕሪስክራይብ ኦር ፕሮቮክ አክቲቭ ፊስካል ፖሊሲ ቱ አሊቬት ዊክ አግሪጌት ዲማንድ የደከመን የምጣኔ ሀብት እንቅስቃሴ የደከመን ኢኮኖሚ ለማስተካከል የሚያስፈልገው ፊስካል ፖሊሲ ኢንተርቬንሽን ነው ብሎ መጣ ጆን ኬንስ እና ተከታዮች። በዋናነት ለዚህ ስኩል ኦፍ ታውት ኮንትሪቢዩት ያደረገው ጆን ኬንስ ስለሆነ ነው። ጆን ሜሪ ኬንስ እሱ ስለሆነ ነው በስሙም የተጠራው ኬኔጂያን ነው የሚለው። ኬኔጂያን የተባለበት ምክንያት the main scholars who contribute the Keynesian school of thought is John Keynes ስለሆነ ነው። ይሄ ብሪቲሽ ኢኮኖሚስት እንግሊዛዊ የምጣኔ ሀብት ፈላስፋ ወይም የምጣኔ ሀብት ባለሙያ ወይም ስኮላር ይዞት የመጣው ስኩል ኦፍ ታውት ስለሆነ በስሙ እንዲጠራ ሆኗል። የጆን ኬንስ ዋና ማጠንጠኛው አክቲቭ ፊስካል ፖሊሲ ነው። ይሄ አክቲቭ ፊስካል ፖሊሲ መንግስት የሚተገብረው ነው። ባለፈው እንዳልነው ፊስካል ፖሊሲን ኢምፕሊመንት የሚያደርገው ገቨርንመንት ነው። የፊስካል ፖሊሲ ኢምፕሊመንት የሚደረገው ኢምፕሊመንትድ ባይ ዋት? ኢምፕሊመንትድ ባይ ገቨርንመንት ነው ኢምፕሊመንት የሚያደርገው። ስለዚህ ገቨርንመንት ኢንተርቬንሽንን ምን አድርጓል ማለት ነው? ደግፏል ማለት ነው። ስለዚህ አክቲቭ ፊስካል ፖሊሲ አግሪጌት ዲማንድ ፕሮብሌማችን መፍታት ይችላል። ዊክ አግሪጌት ዲማንድን አሊቬት ለማድረግ the government should interfere through active fiscal policy ይለናል። ስለዚህ ፊስካል ፖሊሲ will work well ይለናል፣ የተሻለ መስራት ይችላል። so the government spending especially የመንግስት ወጪ አንዱ ፖሊሲ ኢንስትሩመንት for fiscal policy government spending or government expenditure ነው። ስለዚህ government spending or government expenditure will stimulate aggregate demand, employment, increase output ይለናል። ኬኔጂያን ስኩል ኦፍ ታውት የገቨርንመንት ኢንተርፈረንስ በተለይ ገቨርንመንት ስፔንዲንግ በሚጨምርበት ሰዓት ምንን ስቲሙሌት ያደርግልናል? አግሪጌት ዲማንዱን ስቲሙሌት እንዲያደርግ እንዲነቃቃ ኤክስፓንድ እንዲያደርግ ያደርገዋል። ስራ አጥነትን እንድንቀንስ አንኤምፕሎይመንትን እንድንቀንስ ወይም ስራ አጥነት የስራ ዕድል ፈጠራን እንዲጨምር ያደርገዋል። እንዲሁም ደግሞ ምርትና ምርታማነት እንዲጨምር ያደርጋል ብሎ ያምናል ኬኔጂያን ስኩል ኦፍ ታውት። ሶስተኛ ላይ ፕሪዶሚናንት ስኩል ኦፍ ታውት የምንለው አፍተር ኬኔጂያን ስኩል ኦፍ ታውት ሞኔታሪስት ስኩል ኦፍ ታውት ነው። ዋና ቲንኪንጋቸውና ኮንትሪቢዩተሮችን ነው እያየን ያለ ነው። ሞስት ቲንኪንግ ኦፍ ሞኔታሪስት ስኩል ኦፍ ታውት ኢዝ አጌንስት ኬኔጂያን ስኩል ኦፍ ታውት። ብዙዎቹ እሳቤዎቹ ከኬኔጂያን ስኩል ኦፍ ታውት በተቃራኒው ነው የመጣው። ምክንያቱም ሞኔታሪ እንደሚለን ስሙም እንደሚነግረን ከመኒ አስፔክት ነው የመጣው። ሞኔታሪስት ስኩል ኦፍ ታውት ዋናው ስኮላር ለሞኔታሪስት ስኩል ኦፍ ታውት መምጣት ምክንያት የምንለው ሚልተን ፍሪድማን ነው። ሚልተን ፍሪድማን and his colleagues are the main contributor or the main scholars who represent the monetarist school of thought. monetarist school of thought-ን represent የሚያደርግልን ትልቁ ስኮላር ሚልተን ፍሪድማን ነው። according to ሚልተን ፍሪድማን the monetary policy is the real policy to address ማክሮኢኮኖሚክ ፕሮብሌም ይለናል። ማክሮኢኮኖሚክ ፕሮብሌሞችን አድሬስ ለማድረግ የሚያስፈልገን ሞኔታሪ ፖሊሲ ነው እንጂ ፊስካል ፖሊሲ አይደለም ይለናል። they argue that the monetary policy is the policies that address the macroeconomic problem rather than fiscal policy. fiscal policy አይደለም ማን ነው? ሞኔታሪ ፖሊሲ ነው ማክሮኢኮኖሚክ ፕሮብሌሞችን አድሬስ ማድረግ የሚችለው ብለው ያምናሉ። ስለዚህ according to monetarist school of thought against the classical school of Keynesian school of thought they favor monetary policy. ለዛም ነው ሞኔታሪ ስኩል ኦፍ ታውት የተባሉት። ሞኔታሪስት ፖሊሲን ፌቨር ስለሚያደርጉ ስለሚደግፉ ነው ሞኔታሪስት ስኩል ኦፍ ታውት የተባሉት። ስለዚህ ሞኔታሪስት ስኩል ኦፍ ታውት ፊስካል ፖሊሲ ፕራይቬት ኢንቨስተሩን ክራውድ አውት ከማድረግ ያለፈ ፕራይቬት ኢንቨስተሩን ስራ ዕድል ከማጨናነቅ የፕራይቬት ኢንቨስተሩን ፕሮፊት ሼር ከማድረግ ያለፈ ለኢኮኖሚ ምንም አይነት ፋይዳ የለውም የገቨርንመንት ስፔንዲንግ። እንዲያውም
ሞኔታሪ ፖሊሲ በተለይ መኒ ሳፕላይ ኮንትሮላችን ማርኬቱን ምን ማድረግ ይችላል ነው የሚለው አጀስት ማድረግ ይችላል ማርኬት ዲስኢኩሊብሪየም ኦር ማክሮ ኢኮኖሚ ፕሮብሌሞችን አጀስት ማድረግ የሚችለው the only policy is monetary policy ነው ብሎ ያምናል ስለዚህ ሞኔታሪ ፖሊሲ the monetary policy has real effect ብሎ ያምናሉ ትክክለኛ ኢፌክት ያለው ኢኮኖሚው ላይ ትልቅ ተጽዕኖ ያለው እውነተኛ ኢፌክት የሚኖረው ሞኔታሪ ፖሊሲ ነው ብሎ ያምናሉ እነማን monetary school of thought the monetary school of thought favor monetary policy to address macroeconomic problem እዚህ ጋር ያዙልኝ macroeconomic problem solve የሚደረገው በሞኔታሪ ፖሊሲ ነው ይላል monetary school of thought ኬኔጂያን ደግሞ ፊስካል ፖሊሲ ነው ፊስካል ፖሊሲ በገቨርንመንት ስፔንዲንግ ቢመጣ ችግሮችን አድሬስ ማድረግ ይችላል ችግሮችን መፍታት ይችላል ብሎ የሚያምነው ስኩል ኦፍ ታውት ኬኔጂያን ስኩል ኦፍ ታውት እንለዋለን ሶ ከኬኔጂያን በመቀጠል ሁለት ፕሪዶሚናንት ስኩል ኦፍ ታውት መጥተዋል ኒው ክላሲካል እና ኒው ኬኔጂያን ስኩል ኦፍ ታውት ነው አሁን ስቲል ናው ዓለምን እየመሩት ያሉት ሁለቱ የምጣኔ ሀብት ፍልስፍናዎች ናቸው ኒው ክላሲካል ኤንድ ኒው ኬኔጂያን ኒው ክላሲካል ስሙም እንደሚነግረን ከበፊቱ ክላሲካል ሰክሰሰር ነው ተከታይ ነው የተወሰኑ ሊሚቴሽን ከሞደርን ሶሳይቲው ጋር ከአዲሱ ዓለም ጋር ከሰለጠነው ዓለም ጋር አስተሳስሮ የክላሲካል ቲንኪንግን ቤዚክ ቲንኪንጎችን አክሴፕት ያደረገው ኒው ክላሲካል ስኩል ኦፍ ታውት እንለዋለን ስለዚህ the current school of thought የሚባል predominant school of thought የሚባል የለም ሁለቱም ኒው ክላሲካል የምንላቸውና ኒው ኬኔጂያን ስኩል ኦፍ ታውት ሁለቱም ዶሚናንት ናቸው ኒው ክላሲካል ኤንድ ኒው ኬኔጂያን ኤንድ ኒው ክላሲካል ስኩል ኦፍ ታውት አር ዘ ስኩል ኦፍ ታውት ኢን ከረንት ታይም ኒው ኬኔጂያን የምንለው የኬኔጂያን አዲሱ ኬኔጂያን እና የተወሰኑ ሊሚቴሽኖችን ሶልቭ አድርገው የመጡ ናቸው ኒው ክላሲካል ምን ይዞ መጣል ቤዚክ ቲንኪንግ ኦፍ ክላሲካል ስኩል ኦፍ ታውትን አክሴፕት ያደርጋል ነገር ግን ማቴማቲካል ቴክኒክን ለማክሮ ኢኮኖሚ ፕሮብሌም ሶሉሽን ማይክሮ ቤዝድ የሆኑ ሶሉሽኖችን ይዞ መጥቷል ማቴማቲካል ቴክኒክ እዚህ ጋር ስምሩበት ማቴማቲካል ቴክኒክን as a solution or to address the macro economic problem ይዞ የመጣ school of thought ነው ኒው ኬኔጂያን የምንለው it also the successor of Keynesian school of thought but it accepts the thinking of classical school of thought rational expectation approachን accept ያደርጋል የኛው ኒው ኬኔጂያን ከድሮ ኬኔጂያን ስኩል ኦፍ ታውት የሚለየው ራሽናል ኤክስፔክቴሽንን አክሴፕት ያደርጋል but it also argue against nominal rigidity ማነው flexible wage and price ሊኖር አይችልም ብሎ ያምናል ምን ይላል እንደውም ኖሚናል ሪጂዲቲ ኤክስፔክትድ ነው ሁሌም ኖሚናል የሆነ ሪጂዲቲ አለ ለምሳሌ ዌጅ ኖሚናል ሪጂዲቲ ይኖራል ዲዩ ቱ ኮንትራክቹዋል አግሪመንት ሶ ኖሚናል ሪጂዲቲ ይኖራል ስለዚህ flexible price and wage የሚባለው ነገር ሊሰራ አይችልም የሚል አፕሮች ይዞ የመጣ ነው ኖሚናል ሪጂዲቲ አለ ብሎ አክሴፕት የሚያደርግ even if accepting the thinking of new classical school of thought new Keynesian school of thought argue against flexible price and wage ይለናል flexible price እና wageን against argue ያደርጋል ኖሚናል ሪጂዲቲ አለ ስለዚህ ኖሚናል ሪጂዲቲ እስካለ ድረስ flexible price ይዞ አይመጣም ነገር ግን ኒው ኬኔጂያን ስኩል ኦፍ ታውት ኦልሶ ማይክሮ ቤዝድ ሞዴሎችን ይጠቀማል ማይክሮ ኬኔጂያን ማክሮ ነው ይሄኛው ግን ማይክሮ ቤዝድ ሞዴሎችን ይጠቀማል ሶ ሞር ኦር ሌስ this is what the school of thought for macroeconomic analysis the main school of thought for macroeconomic analysis are classical new classical Keynesian monetarist እና ኒው ኬኔጂያን የሚባሉ the main school of thought what we use for macroeconomic analysis ነው ለማክሮኢኮኖሚክስ አናሊሲስ በዋናነት የምንጠቀማቸው ስኩል ኦፍ ታውቶች ናቸው መልካም ይህ ይመስላል ዩኒት 1 ፋንዳሜንታል ኮንሰፕት ኦፍ ማክሮ ኢኮኖሚክስ የሚቀጥለው ስለ አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ እናወራለን ማክሮ ኢኮኖሚክ ቫሪያብል አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ዩኒት 2 ለዛሬው እዚህ ጋር ጨርሰናል አመሰግናለሁ